እሺ የተወደዳችሁ እንዴት ናችሁ? የቀደሙ ልጅ ነኝ ዳግም መጥቼላችኋለሁ በሌላ ቪዲዮ። ይሄንኛው ቪዲዮ እንኳን ስፔሲፊክ ስለሆነ አዲስ ነገር ነው ሊያወራችሁ የፈለገው። በዚህ ቪዲዮ እንግዲህ የምነግራችሁ አዲስ ነገር ምንድነው? አዲስ ቻናል ከፍቻለሁ። ያ አዲስ ቻናል ደግሞ ቴንኪው ይባላል። 10 ቁጥርና ካፒታል ሌተር ኪው የተጻፈበት። እንግዲህ እዚህ ቴንኪው ውስጥ ምን ማለቱ ነው ልትሉ ትችላላችሁ። ቴንኪው እንግዲህ ያው በእንግሊዘኛ ወደ አማርኛ ስናመጣው አመሰግናለሁ ነው። ትንሽ አራዳ ልጅ ደግሞ አላ በእንግሊዘኛ ጣል ቢባልም ምንም ማለት አይደለም። ስሙን ለምን በአማርኛ አመሰግናለሁ አትልም እንዳትሉኝ። ዶንኪ ቲዩብም ዶንኪ ቲዩብ ብሎ ነው የመጣው እንጂ የአህያ ቲዩብ አላለም። ስለዚህ ባጭሩ ስሙ እንዳለ ሆኖ ዋና መልእክቱና አጠቃላይ በዛ በውስጡ ሊያስተላልፍ ያሰበው መልእክት ስለሆነ ቁም ነገሩ ስለሆነ ወሳኙ ነገር ያ ቁም ነገር ደግሞ ምንድነው መሰላችሁ? ሰዎች በህይወታችን ውስጥ ትልልቅ ውለታ ያዋሉልንን እኛን እንዴት ነው ጭጋግ የለበሰ ቀናችንን ያበሩልንን በእግዚአብሔር እርዳታ እንግዲህ እግዚአብሔር ዋነኛና ልናመሰግነው የሚገባን ያው ታላቁ አምላካችን ነው። ሲቀጥል ደግሞ የእግዚአብሔርን ስራ በምድር ላይ የሚሰሩ ቅንቅን ሰዎች በጎ ነገር የሚያደርጉ በትዳራችን ውስጥ እንደዚሁም ደግሞ እዚህ ምድር ላይ እንድንመጣ ያደረጉን ወላጆቻችን፣ ጓደኞቻችን፣ የተለያዩ ሰዎች ለኛ ስናስባቸው ከሌኮ እንደዚህ በአንድ ወቅት እንደዚህ አድርጎልኝ ከሌኮ ህይወቴ እንድትጣፍጥ ህይወቴ እንድትረጋጋ በህይወቴ ውስጥ አንዲት ቀንም ብትሆን ፖዚቲቭ ነገር እንዲሰማኝ ያደረገ ነው ብለን ምናመሰግንበት ቻናል ነው። ብዙ ሰዎች እንደምታውቁት ምስጋና እየተገባቸው ምስጋና ሳይሰጣቸው እንደዚሁ በዋዛ በፈዛዛ ማንም ቦታቸውን ሳያቀላቸው ክሬዲቱን ዋጋውን ሳይከፍላቸው ያው እንግዲህ ይኖራሉ፣ ያለፉም ይኖራሉ። ያ እንዳይሆን ግን እንደ አቅሚቲ እስቲ ወገን እንዴት ነው ይሄንን ነገር ብዙ ጊዜ ያሳስበኝ ስለሆነ በዚህ አይነት መልኩ ቻናል ቢከፈትለት በመጀመሪያ በትንሹ በዙሪያችን ካሉ ሰዎች ብንጀምር ከዛ ደግሞ ያው ሌሎች ትልልቅ ሰዎችን የማግኘትና በህይወታችን ተጽዕኖ ፈጥረው ከሆነ በጎ ተጽዕኖ ማመስገን ይገባል ከሚል አንፃር ነው። እና ለማንኛውም ያው ይሄን ያለው